በሰሜን ፓኪስታን ተራሮች በታላቁ የካራኮራም ክልል ውስጥ የሚገኝ በዓለም ላይ በጣም አደገኛ ከተብሎ የተጠራ ድልድይ ነው። በጣም አስፈሪ ድልድይ። አብዛኞቹ ተጓዦች በግማሽ መንገድ ወደ ኋላ ይመለሳሉ። ይህ የወንዛ ሸለቆ የሚገኝ ሁሴን ሃንጊንግ ድልድይ ነው። በሚያገሳውን የወንዛ ወንዝ ላይ የተዘረጋ ሲሆን የሁሴን ሃንጊንግ ድልድይ ትንሽ የተራራ መንደርን ከተቀረው ዓለም ጋር ያገናኛል። ለአካባቢው ነዋሪዎች የህይወት መስመር ነው። ለመኖር በጣም አስፈላጊያቸው ነው። ለቱሪስቶች ድፍረታቸው የሚፈተንበት ቦታ ነው። ከብረት ኬብሎች እና ያልተስተካከሉ የእንጨት ጣውላዎች ብቻ ተሰርቷል። ድልድዩ በመቶዎች የሚቆጠሩ ሜትሮች ርዝመት አለው። ከበታቹ በረዶ እና በረዷማ ውሃ አለው። እያንዳንዱ እርምጃ በጥንቃቄ መከናወን አለበት። እያንዳንዱ የድልድዩን ክፍል ንፋስ ሙሉውን መዋቅር ወደ ጎንና ጎን ያወዛውዘዋል። አንድ የተሳሳተ እርምጃ ካደረጉ ወንዙ ከታች ይጠብቅዎታል። ለሁሴይኒ መንደር ሰዎች ግን ይህ የተለመደ የዕለት ተዕለት የህይወት ተግባራቸው ነው። ምግብ፣ ቁሳቁስ፣ ከብቶችን ሳይቀር ተሸክመው ድልድዩን ያቋርጣሉ። እያንዳንዱ የመንደሩ ነዋሪዎች በጠባቡ ሳንቃዎች ላይ ሚዛናቸውን ጠብቀው መራመድ ተምረዋል። ፍርሃት የለሽ በትኩረት መራመድ እና ከአደጋ ራሳቸውን በመጠበቅ መራመድን ኑሮ አስለምዷቸዋል። ድልድዩን አስፈሪ ያደረገው ምንድነው? በእያንዳንዱ የእግር መረጋገጫ መካከል ያለው ክፍተት፣ የሚንቀጠቀጠው መላው የድልድዩ ክፍል። ድልድዩ ከጎንና ጎን ድጋፍ አለመኖሩ፣ ከእግሮ በታች አየርና በፍጥነት የሚጓዝ ውሃ ብቻ መኖሩ ድልድዩን አስፈሪ ያደርገዋል። ይህ ድልድይ የተሰራው በመሐንዲስ ሳይሆን በአካባቢው ነዋሪዎች ነው። አንዳንዶች በህይወትና በሞት መካከል በመሆን የሚታለፍ ድልድይ ነው ይላሉ። ሌሎች ደግሞ የህይወት ዘመን ደስታ ብለው ይጠሩታል። እያንዳንዱ ጩኸት፣ እያንዳንዱ ማወዛወዝ፣ እያንዳንዱ እርምጃ ነርቦውን ይፈትሸዋል። እርስዎ ለመሻገር ድፍረት አለው? ይህ ድልድይ ግን ከፍርሃት በላይ የሁሴን ተንጠልጣይ ድልድይ የሰው ልጅ ጽናት ማሳያ ድልድይ ነው። ሰዎች አስቸጋሪውን ሁኔታ በማለፍ ከተፈጥሮ ጋር እንዴት እንደሚላመዱ የሚያሳይ ነው። በተራሮች መካከል የተንጠለጠለው ይህ ድልድይ እንጨትና ኬብል ብቻ አይደለም። ድፍረት፣ ጽናት፣ መዝናኛ እና ለሌሎች ደግሞ ለመኖር የዕለት ተዕለት የህይወት ተግባር ነው።